ይህንን ሬሲፒ ተጠቅማችሁ ታመሰግኑኛላችሁ። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች። ዛሬ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች ሕይወት እና ጤንነት የቀየረው አንድ ከሞከራችሁ በኋላ ፈጽሞ የማትተዉትን አንድ እጅግ አስደናቂ ተፈጥሯዊ ሚስጥር ይዤላችሁ መጥቻለሁ። ርዕሱ ላይ እንዳያችሁት አፕል ከሎሚ ጋር በአንድ ላይ ቀላቅላችሁ ከጥቂት ቀናት በኋላ ለዚህ ውብ ምግብ አዘገጃጀት መድረኬ ላይ መጣችሁ ታመሰግኑኛላችሁ። ብዙዎቻችን ፒንን ወይንም አፕልን ለብቻው እንመገባለን። ሎሚንም ለሻይ ወይንም ደግሞ ለሰላጣ ብቻ እንጠቀማለን። ነገር ግን እነዚህ ሁለት ተአምረኛ ፍራፍሬዎች በትክክለኛው መንገድ አንድ ላይ ሲቀላቀሉ በሰውነታችን ውስጥ የሚሰሩ ስራ ፈጽሞ አስገራሚ ነው። ይህ ውህደት ድብቅ የሆነ የሰውነት ስብን በማቃጠል ክብደት ለመቀነስ፣ የፊታችን እንደ መስታወት ለማጥራት፣ የሆድ መነፋትን፣ የጨጓራ መረበሽን ለማከም እንዲሁም በሰውነታችን ውስጥ ያለውን መርዛማ ንጥረ ነገር ጠርጎ ለማውጣት የሚረዳ ፍጹም ተፈጥሯዊ መድኃኒት ነው። ዛሬ ይህን ቪዲዮ በመከታተል ተከታተሉ። ይህን ተአምረኛ ጭማቂ በቤታችን ውስጥ በ2 ደቂቃ ውስጥ እንዴት ማዘጋጀት እንችላለን፣ መቼ መጠጣት እንዳለብን እና በሰውነታችን ላይ የሚያመጣቸውን 4 አስደናቂ ለውጦችን በመዘርዘር እናያለን። ቪዲዮ ላይክ በማድረግ ይጀምሩ። ወደ መጀመሪያው ክፍል እናልፋለን። የአፕል እና የሎሚ ሳይንሳዊ ውህደት። ሳይንሳዊ ውህደቱን ስንመለከተው የአፕል እና የሌመን ሳይንሳዊ ውህደት እንመለከታለን። ይህ ውህድ ለምንስ ይህንን ያህል ውጤታማ ሊሆን ይችላል? ምክንያቱም በጣም ቀላል እና ሳይንሳዊ የሆነ አፕል በውስጡ ያለው ፔክቲን የተባለ ልዩ ተፈጥሯዊ ፋይበር ይይዛል። ይህም ፋይበር በሆዳችን ውስጥ ያለውን የምግብ መፈጨት ሂደት በማስተካከል ምግብ ፍላጎታችንን ይቆጣጠራል። እንዲሁም ደግሞ በደማችን ውስጥ ያለውን ኮሌስትሮል እና የስኳር መጠንን ዝቅ ያደርጋል። ሎሚ ደግሞ በበኩሉ የቪታሚን ሲ እና ቢ-ሲትሪክ አሲድ እጅግ የበለጸገ ነው። ሎሚ ወደ ሰውነታችን ሲገባ የሰውነታችን የሜታቦሊዝም ወይም ደግሞ የስብ ማቃጠል አቅምን በከፍተኛ ሁኔታ ያነቃቃል። አፕል እና ሎሚ በአንድ ላይ ሲዋሃዱ ሎሚ ብል ውስጥ ያለውን ንጥረ ነገሮች ቆዳችን እና ሰውነታችን በፍጥነት እንዲያመጣቸው ያግዛል። ይህን የጋራ ስራቸውን ነው እንዲሁም በሰውነታችን ውስጥ ያለውን የስብ ከፍተኛ ፍጥነት እንዲቃጠል ይረዳናል ማለት ነው። አስደናቂ ጥቅሞች 1 እና 2 ክብደትን ለመቀነስ እና የቆዳ ውበት የሚሉትን እንመለከታለን ማለት ነው። ይህ ጠቃሚ በየቀኑ መጠጣት ከሚሰጣቸው በርካታ ጠቀሜታዎች መካከል አንደኛው ለክብደት መቀነስ፣ ለሆድ መነፋት ያለው እጅግ ከፍተኛ ጥቅም ነው። ከእምብርት በታች የሚከሰተውን ግትር ስብ ለማቃጠል ፈጽሞ ፍጥነት አለው። ሆዱም እንዲነፋ ያደርጋል። የምግብ መፈጨትን ያፋጥናል። ሁለተኛው አስደናቂ ጠቀሜታ ለፊትና ለቆዳ ውበት ነው። ቆዳችን የመሸብሸብ ወይንም ብጉር ጥቁረት የሚያመጣውን በሰውነታችን ውስጥ መርዞች ሲከማቹ ነው። የሎሚ ቫይታሚን ሲ ቆዳችን ኮላጅን እንዲያመርት በማገዝ የመጨማደድ ሲከላከል፣ የአፕል ኦስትሮስቲክ ደግሞ ፊታችን ተፈጥሯዊ ብርሃን ግሎ እንዲያደርግ ያደርገናል። ይህም ጭማቂ ለ1 ሳምንት መጠጣት ፊታችን መስታወት እንዲመስል በፊታችን ላይ የሚታዩ ለውጦችን ያስደምማቸዋል። አስደናቂ ጥቅም 3 ጉበትን ማጽዳት እና ኃይል መስጠት። ሶስተኛው ጥቅሙ ጉበታችን ከመርዛማ ማጽዳት ነው ወይም ሊቨር ዲቶክስ ነው። ጉበታችን የሰውነታችን ዋነኛው ማጸዳጃ ፋብሪካ ነው። የምንመገባቸውን ቆሻሻዎች ምግቦች ከጉበታችን ላይ ስር እንዲሆኑ። ይህ የአፕል እና የሎሚ ጭማቂ ግን ጉበታችን ሙሉ በሙሉ በማጠብ ስራውን በአግባቡ እንዲሰራ ያግዘናል። ጉበታችን ደግሞ ሙሉ የሰውነታችን ጤናማ ይሆናል። 4ኛው ጥቅም ቀኑን ሙሉ በሙሉ ኃይል ኢነርጂ መስጠት ነው። እናም ጠዋት ስትነሱ የመዛል የመድከም ወይንም ደግሞ ስሜት ሲሰማችሁ ከሆነ
ይህንን ጭማቂ ለእናንተ ያለምንም ስኳር ለሰውነታችሁ ተፈጥሯዊ የሆነ ንቃት ግሉኮስ ለመስጠት ቀኑን ሙሉ በደስታ እና በንቃት እንዲውሉ ያደርጋችኋል። ክፍል 5 አዘገጃጀቱን እንመለከታለን እና ወደሚቀጥለው አሁን ደግሞ ሁላችሁም በጉጉት ወደሚጠብቁ ወደ አዘገጃጀቱ መምሪያ እናልፋለን። በጣም ቀላል ነው። በቤታችሁ ውስጥ 2 ደቂቃ ብቻ ነው የሚወስደው። የሚያስፈልገን ንጥረ ነገሮች አንድ መካከለኛ መጠን ያለው አፕል አረንጓዴ ወይም ቀይ ሊሆን ይችላል። ሁለተኛ አንድ ሙሉ ትኩስ ሎሚ። ሶስተኛ ደግሞ አንድ ብርጭቆ ንጹህ የመጠጥ ውሃ። አራተኛ አማራጭ ትንሽ ፈቀቅ ያለ ዝንጅብል ስብን የማቃጠል ይበልጥ ያፈጥነዋል። በመጀመሪያ አፕሉን የሚመገቡ በውሃ እጠቡት። ላጥ ታረጉና ምክንያቱም ዋናው ፋይበር ያለው የልጣጩ ላይ ነው። አፕሉን ቆራርጣችሁ ካደረጋችሁ በኋላ ፍራፍሬውን አስወግዱት። በመቀጠልም የሚከተፈውን ብሌንደር ውስጥ ጨምሩ። አንድ ብርጭቆ ውሃ አድርጋችሁ የሎሚውን ጭማቂ ብቻ ጨምቃችሁ ውሃ ላይ ካሉት ዝንጅብል የምትወዱ ከሆነ እነዚህን ጋር ጨምሩ። በመጨረሻም ሁሉንም ንጥረ ነገሮች ሙሉ በሙሉ ፈሳሽ እስኪሆን ድረስ ለ1 ደቂቃ ፍጩት። ጭማቂው ዝግጁ ሲሆን ማጥለል ያስፈልገዋል። ከነ ፋይበሩ መጠጣት የለበትም። መቼ ይጠጣልና ስድስተኛው ክፍል የምንሰጣችሁ መልእክቶች መቼ የምንጠጣ ይሆናል። ይህ ተአምር ጭማቂ ለመጠጣት ምርጥ ሰዓት በየቀኑ ጠዋት በባዶ ሆድ ከቁርስ በፊት ከ20 ደቂቃ በፊት ጠዋት በባዶ ሆድ ሲጠጡ ሰውነታችን ንጹህ ስለሚሆን ሁሉንም ቫይታሚኖች በቀጥታ ይመጣል። ይህም ሳታቋርጡ ለ7 ቀናት ብቻ ሞክሩት። ከ7 ቀን በኋላ በሰውነታችሁ በሆዳችሁና በቆዳችሁ ላይ የምታዩት አስደናቂ ለውጥ ፊታችሁ ለዚህ አዘገጃጀት በእርግጠኝነት ታመሰግናላችሁ። ውድ የቻናሌ ቤተሰቦች ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ አትርሱ። ለጓደኞቻችሁ ለምትወዳቸው ሼር አድርጉ። እናንተ ይህንን ውህድ ከዚህ በፊት ሞክራችሁ ታውቃላችሁ? ሀሳባችሁን ኮሜንት ላይ ጻፉልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የሚቀጥለው ምርጥ ቪዲዮ የጤናውን የውበት ቪዲዮ ላይ እስከምንገናኝ ቻው፣ ሰላም።